ሰላም ሰላም እንዴት ናቸው ቤተሰብ? በዛሬው ቪዲዮአችን ደግሞ የምናየው how to create many sub watersheds from a single large watershed የሚለውን ይሆናል። አንድ ትልቅ ተፋሰስ ላይ እንዴት አድርገን ነው ብዙ ትንንሽ ተፋሰሶችን መፍጠር የምንችለውን ArcGIS ሶፍትዌር ላይ የሚለውን የምናይ ይሆናል። በመጀመሪያ ArcGIS ሶፍትዌራችንን እናብራለን። ዘን ተፋሰሳችንን አድ ማድረግ ትልቁ ተፋሰሳችን ይሄን ይመስላል። ዘን ArcToolbox ስፓሻል አናላይሲስ ቱል ገብተን ይህን ተፋሰስ ፊል ማድረግ ሃይድሮሎጂ ፊል እናደርገዋለን። ፊል ካደረግነው በኋላ ፍሎው ዳይሬክሽኑ ማወቅ አለብን። ዘን ፍሎው አኮሞዴሽን ከዛ በኋላ ስትሪሞቹን ካገኘን በኋላ አውትሌቶቹን ክሬት በማድረግ ሰብ ዋተርሼዳችንን እንፈጥራለን ማለት ነው። ለፍሎው ዳይሬክሽን ኢንፑታችን ፊል ነው። ፍሎው ዳይሬክሽናችንን አወቅን። ዘን ፍሎው አኮሞዴሽን እንደ ፍሎው አኮሞዴሽን ኢንፑታችን ፍሎው ዳይሬክሽን ነው። እዩት፣ አንድ ትልቅ ተፋሰስ ነው ወይም ዋተርሼድ ነው። አውትሌታችን እዚህ ጋር ነው። ይሄ ሞር እንዲታየን ከፈለግን ይሄን ለሁለት እንክፈለው። ፍሎው አኮሞዴሽን ላይ ራይት ክሊክ አድርገን ፕሮፐርቲ ዘን ሲምቦሎጂ ክላሲፋይ ክላሱን ለሁለት መክፈል 500 ኦኬ። እዩት፣ አሁን በደንብ ይታያል። ከዚህም የሚነሳው ከዚህም ከተለያዩ አቅጣጫ የሚነሳው የውሃ ፍሰት በአንድ የመውጫ በር ወይም አውትሌት ነው የሚወጣው። ዘን ዋተርሼድ እንለዋለን። ይህን እዩት፣ አሁን በደንብ ይታያል። ከዚህ በኋላ የምናደርገው ካታሎግ በመግባት እናንተ የምትፈልጉት ፎልደር ላይ ራይት ክሊክ ማድረግ ትችላላችሁ። ራይት ክሊክ ዘን ኒው ሼፕ ፋይል። እዚህ ጋር አውትሌትስ ብዙ አውትሌቶች ስለምንፈጥር አውትሌትስ በፖይንት ነው። ፊቸር ታይፕ ፖይንት ነው። ዘን አንኖን ኮኦርዲኔት ሲስተም ነው የሚለው። ዘን ይህን ኤዲት ገብተን ማስተካከል አለብን። ኮኦርዲኔት ሲስተሙን ፕሮጀክትድ UTM WGS 1984 ኖርዝ ሄሚስፌር ዘን WGS 1984 UTM ዞን 37 ኖርዝ። ኦኬ አውትሌትስ እዚህ ጋር መጣልን። ራይት ክሊክ ኦን አውትሌት ዘን ኤዲት ፊቸር ላይ ስታርት ኤዲቲንግ እንለዋለን። እዚህ ጋር ክሬት ፊቸር የሚል ይመጣል። አውትሌት ላይ ክሊክ ዘን አውትሌትኛ እንዲሆን አውትሌቶቹ ምን ላይ ይሆኑልህ ነው የሚለው እናስቀምጥ። እዚች ጋር አንድ አውትሌት ፈልጋለሁ። እኔ ይህን ትልቅ ዋተርሼድ ወይም ተፋሰስ ለሰባት ትንንሽ ሰብ ዋተርሼዶች መከፋፈል ነው የፈለኩት። አንዱን እዚህ ጋር አስቀመጥኩ። እሺ፣ ሁለተኛው ተፋሰስ እዚህ ጋር ይሆንልኝ አውትሌቱ። ሶስተኛው እዚህ ጋር አራተኛው ተፋሰስ አውትሌቱ እዚህ ይሆን።
የአምስተኛውን እዚህ ጋር ዘን ኦኬ ስድስተኛውን እዚህ ጋር አድርገው ሰባተኛውን እዚህ ጋር ከዚህ በኋላ የምናደርገው ኤዲተር ገብተን ሴቭ ኤዲት ስቶፕ ኤዲት። ከዚህ በኋላ ይሄኛው ምንም አይሰራልን። እዩዋቸው የተፈጠሩትን አውትሌቶች። እስኪ ሳይዙ ልጨምርበት። አዩት 1 2 3 4 5 6 7 አውትሌት አለን። ስለዚህ 7 ዋተርሼድ ይኖረናል ማለት ነው። ከዚህ በኋላ የምናደርገው አርክቱር ቦክስ በመግባት ሃይድሮሎጂ ዘን ስናፕ ፎር ፖይንት የሚል አለ። ዳብል ክሊክ ሂር ኢንፑት ራስተር ኦር ፊቸር ፎር ፖይንት ዳታ። አሁን የፈጠርናቸው አውትሌቶች አሉን። አውትሌት ፎር ፖይንት ፊልድ ኦፕሽናል አይዲ ይሄን ኤፍ አይዲ አድርጉት። ኢንፑት አኮሞዴሽን ራስተር ፍሎ አኮሞዴሽን ዘን ኦኬ። ስናፐር ፖይንታችንን ፈጥረናል። ከዚህ በኋላ ዋተርሼድ ኢንፑት ፍሎ ዳይሬክሽን ዘን ፍሎ ዳይሬክሽን ኢንፑት ራስተር ኦር ፊቸር ፎር ፖይንት ዳታ ስናፐር ፖይንታችን እናስገባለን። ስናፐር ፖይንት ዘን ኦኬ። አዩት 1 2 3 4 5 6 7 ዋተርሼድ ዋተርሼድ ተፈጥሮልናል። ከለሩን መቀየር ትችላላችሁ። ዘን በዚህ መልክ አውትሌት ክሬት በማድረግ አርክጂአይኤስ ላይ እንደዚህ አድርገን ከአንድ ትልቅ ዋተርሼድ ላይ 7 ዋተርሼዶችን መፍጠር እንችላለን። ስለተከታተላችሁኝ በጣም አመሰግናለሁ። ቴንኪው